እንኳን ለፈጣሪያችን ለገዣችን ለቅድስት ሥላሴ ወርሃዊ መታሰቢያ በዓል በሰላምና በጤና ደረሳችሁ። ከዚህ በመቀጠል በመጋቢት 7 ቀን የሚጸለይ ሰይፈ ሥላሴን እንደሚከተለው እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። አቤቱ በረከትህን ስጠኝ። በዚች በተባረከችው ዕለት የማቀርብልህን ጸሎት ስማኝ። ልመናዬን ተቀበል፣ ኃጢአቴንም ይቅር በለኝ። አቤቱ ለሚበረታቱብኝ እጅ አሳልፈህ አትስጠኝ። የሰይጣንን ቃልና የባለሥልጣኖችን ቁጣ አታሳድርብኝ። የጎረቤትን ጥል ከእኔ አርቅልኝ፣ ሐዘንና ችግርንም ከላይ ላይ አስወግድልኝ። አቤቱ ትእዛዝህን እፈጽም ዘንድ ዓይነ ልቦናዬን አብራልኝ። መፈራት